ትንቢተ ኢሳይያስ ምዕራፍ 43 አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሠራህ እግዚአብሔር እንዲህ ይላል ተቤዥቼሃለሁና አትፍራ በስምህም ጠርቼሃለሁ አንተ የእኔ ነህ በውኃ ውስጥ ባለፍህ ጊዜ ከአንተ ጋር እሆናለሁ በወንዞችም ውስጥ ባለፍህ ጊዜ አያሰጥሙህም በእሳትም ውስጥ በሄድህ ጊዜ አትቃጠልም ነበልባሉም አይፈጅህም እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ ግብጽን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፋንታ ሰጥቻለሁ በዓይኔ ፊት የከበርህና የተመሰገንህ ነህ እኔም ወድጄሃለሁና ስለዚህ ሰዎችን ለአንተ አሕዛብንም ለነፍስህ እሰጣለሁ እኔ ከአንተ ጋር ነኝና አትፍራ ዘርህንም ከምሥራቅ አመጣዋለሁ ከምዕራብም እሰበስብሃለሁ ሰሜንን መልሰህ አምጣ ደቡብንም አትከልክል ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውን ለክብሬም የፈጠርሁትን የሠራሁትንና ያደረግሁትን ሁሉ አምጣ እለዋለሁ ዓይኖች ያሉአቸውን ዕውሮችን ሕዝብ ጆሮችም ያሉአቸውን ደንቆሮችን አውጣ አሕዛብ ሁሉ በአንድነት ይሰብሰቡ ወገኖችም ይከማቹ ከመካከላቸው ይህን የሚናገር የቀድሞውንስ ነገር የሚያሳየን ማን ነው ይጸድቁ ዘንድ ምስክሮቻቸውን ያምጡ ሰምተውም እውነት ነው ይበሉ ታውቁና ታምኑብኝ ዘንድ እኔም እንደ ሆንሁ ታስተውሉ ዘንድ እናንተ የመረጥሁትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር ከእኔ በፊት አምላክ አልተሠራም ከእኔም በኋላ አይሆንም እኔ እግዚአብሔር ነኝ ከእኔ ሌላም የሚያድን የለም ተናግሬአለሁ አድኜማለሁ አሳይቼማለሁ በእናንተም ዘንድ ባዕድ አምላክ አልነበረም ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር እኔም አምላክ ነኝ ከጥንት ጀምሮ እኔ ነኝ ከእጄም የሚያመልጥ የለም እሠራለሁ የሚከለክልስ ማን ነው